ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። እሺ፣ አመሰግናለሁ ላይክ ስለምታደርጉ ማለት ነው። ምንድነው እሱ ወደ ኢትዮጵያ ስንገባ ያው ስልክ ለቤተሰብ ለራሳችንም ሊሆን ይችላል ስንት ዘን እንግባ ብላችሁኝ ብዙ ልጆች ጠይቃችሁኛል። ከዚህ በፊትም ጠይቃችሁኝ ደግሞ ነግሬያችሁ ነበረ። ያ በውስጥም የምትጠይቁኝ እነግራችኋለሁ። ምክንያቱም ብዙ ልጆች ወደ ኢትዮጵያ ሲገቡ ከነሱ መረጃ ስለምወስድ ጠይቃችኋለሁ። ሲገቡ ምን ያህል ምን እንዳለፈላቸው ከነሱ ከእውነተኛ መረጃ ማለት ነው ወደ እናንተ የማደርሰው ማለት ነው። እንዲጠቅማችሁም እንድትጠነቀቁ በውድ ብር ገዝታችሁ እዛ ደግሞ ቀረጥ ለምሳሌ አንድ ስልክ ማለት ነው አንድ ስልክ እጥፍ ነው 3 እጥፍ ነው ቀረጥ የሚያስከፍላችሁና ከዚህ እንድትጠነቀቁ ለነገራችሁ ብዬ ነው ዛሬ መጣሁት ማለት ነው። ብዙ ጊዜ ያው ላፕቶፕ ከሆነ አንድ ላፕቶፕ ነው፣ አይፓድም ከሆነ እንደዛ። ከዛ በላይ የምትይዙ ከሆነ ግን ቀረጥ አለ ማለት ነው። ግን ስልክ 2 ነው የሚፈቀደው። ግን በብዛት 5 ስልክ ይዞ ማለፍ ይቻላል ጓደኞቼ። 5 ስልክ ይዞ ማለፍ ይቻላል። እቺ የእጅ ቦርሳ አለች አይደለ? የተለቅ ያለው ቦርሳ ውስጥ በሸርብ ነገር አርጋችሁ እየጠቀለላችሁ አንድ ቦታ ሳይሆን ማስቀመጥ ያለባችሁ። ብዙ ኪስ ካለው ኪስ ውስጥ፣ ኪስ ደግሞ ከሌለው ብዙ ኪስ ውስጥ ለውስጥ እንደዚህ ተለቅ ያለ ቦርሳ ከያዛችሁ ውስጥ ለውስጥ ማስቀመጥ ትችላላችሁ። ሁለተኛ ደግሞ በሸርብም መጠቅለል ትችላላችሁ። ብዙ ልጆች እስከ 5 ስልክ ያሳለፉ በጣም እየነገሩኝ ስላሉ ማለት ነው። እስከ 5 ስልክ ማለፍ ይቻላል። ግን ላፕቶፕ አንድ ብቻ ነው። ምክንያቱም ላፕቶፕ ተለቅ ያለ ነገር ነው። በጣም ከፍተኛ ቀረጥ ነው። እንደውም ቀረጥ ሰታችሁ እንትን ማለት ነው እንጂ አያስፈልግም። ምክንያቱም 3 እጥፍ ነው የሚያስከፍላችሁና ለልጆቻችሁ አይፓድ ደግሞ እዛችሁ መሄድም ያሰባችሁ 2 ነው፣ 1 ነው፣ ይቅርታ 1 ነው የሚፈቀደው። ብዙ ልጆች ስለጠየቁ ማለት ነው። 2 ነው። አንዷ 3 ይዤ 3 እጥፍ ነው እንትን ያስቀረጡኛለች እና ለልጆቹ እንትን አይፓድ ይዛ ማለት ነው። ላፕቶፕ ደግሞ 1 ነው የሚፈቀደው። ከዛ በላይ ከያዛችሁ ቀረጥ ነው። ብዙ ልጆች ደግሞ ዘይት የምትጠይቁ አላችሁ። ዘይት ከዚህ ችግር የለውም። ገንዘባችሁ እስከከፈላችሁ ድረስ